ስለዚህ ግዴታ ሎሚ እጨምራለሁ ማለት ነው፣ ድጋሜ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሱ ኪራና ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁንም ሰላም ሰላም ብያለሁ። ወያላችሁበት ሰላማችሁ ይብዛ። ሀባይቦቼ በቅንነት ላይክ ሼር እያደረጋችሁ አበረታቴ ማለት ነው። ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ያው ቅንነት ለራስ ነው፣ አበረታቴ ማለት ነው። የዛሬው ቪዲዮ ደግሞ ከዚህ ቀደም በእርግጥ ሰርቸዋለሁኝ። ነገር ግን ብዙ ልጆች እንዴት ነው ሂና ትክክለኛውን መንገድ መስራት የሚቻለው ብለው የጠየቁ ልጆች አሉና ይህን ነገር ለማሳየት መጥቻለሁ ማለት ነው። በድጋሚ እንደምታዩት የሚያስፈልጉኝን ግብአቶች ዝግጁ አድርጌያለሁ ፊት ለፊት ማለት ነው። ይሄ ሂና ነው፣ ይሄ ሂና ነው፣ ይሄ ሰድር ነው ማለት ነው። እኔ ሂናም ሰድርም እያቀላቀልኩ ነው የምጠቀመው፣ አንዱን ብቻ አይደለም ማለት ነው። እዚህ ጋር በመጀመሪያ ሂናውን የምበጠብጥበት እንትን እላለሁ ማለት ነው። እዚህ ብረት ድስት አለኝ። እዚህ ጋር የምጨምረው ምንድነው ከርከዴ አለ፣ ከርከዴ ማለት ነው። ታውቁታላችሁ ብዙዎቻችን። ይሄን እጨምራለሁ። ከዛ ደግሞ እዚህ ጋር ደግሞ የምታዩት ሩዝመሪ አለኝ፣ እሱን እጨምራለሁ ማለት ነው። ግን እኔ የምነግራችሁ ነገር ማለት ነው ሂና ስትጠቀሙ ማለት ወዝ ያለው ነገር በጣም ማብዛት አለባችሁ ማለት ነው። ለምሳሌ ዝባዴ መጨመር አለባችሁ። እንደገና ማይኔዝ ካለ ማይኔዝ ከሌለ እንቁላል። ግን ሽታው በእርግጥ ላያስቀርብ ወይም ሽታው እንትን ሊላችሁ ይችላል። ግን ፀጉራችሁ እንዲፋፋላችሁ ወይም ፀጉራችሁ እንዳድግ የምትፈልጉ ሰዎች ማለት ነው ግዴታ ሂና መጠቀም ያለባችሁ በዚህ መንገድ ነው እንጂ ዝም ብላችሁ አለ አይደለ ሻሂ ፍልት አድርጋችሁ በሻሂ ውሃ ዝም ብሎ ብጥብጥ ወይ በዛ አታድርጉ ማለት ነው። ፀጉራችሁ ቶሎ ለውጥ እንዳሳያችሁ ከፈልጋችሁ ልክ እኔ እንደማደርገው አድርጉ ማለት ነው። በጣም ምርጥ ነው። የሌላችሁ ደግሞ ግዴታ አይደለም ማለት ሩዝመሪ፣ እንደገና ደግሞ እዚህ ቁርንፊድ ማን ነው የሩዝ ይሄ እንትን አለ አይደል ይሄ ወረቀት ጋር ምናምን አድርጋችሁ ልብቱን አድርጋችሁ እሱን አፍልታችሁ በበጠብጡትም ችግር የለውም። ግን እኔ የምላችሁ ነገር ሽንኩርት መጨመር አለባችሁ። አሁን እኔ ሽንኩርት ዝግጁ አድርጌያለሁ እንደምታዩት። አሁን የጨመርኩት ምንድነው ሩዝ መሪ ነው የጨመርኩት። እዚህ ጋር ደግሞ ቁርንፊድ አለ። እዚህ ጋር ደግሞ ወረቀት ጋር እዚህ ጋር እንትን የሩማን ልጫ ማለት ነው። እኔ ስላለኝ ነው። እናንተ ከሌላችሁ ግዴታ አይደለም። ግን እኔ ስላለኝ ያኔ ፀጉር ያፋፋል፣ በጣም አሪፍ ነው። ለፀጉር ብቻ ሳይሆን ልክ እንደ ሻሂ መልኩ የምትጠቀሙት በጣም ጠቃሚ ነው ማለት ነው። ያው ብዙዎቻችሁ ታውቁታላችሁ፣ ለማታውቁ ነው። ይሄን እጨምራለሁ ማለት ነው። እዚህ ጋር እንደምታዩት ይሄ ሀላ እሱን እጨምራለሁ። እንትንም ማለት ነው እንደዚህ እንዳለው ማለት ነው። እንደዚህ አድርጌ እጨምርበታለሁ ማለት ነው። አንደኛ ፀጉሬ ስስ ነው ግዴታ ነው ማለት ነው። ከዛ በጣም ጠረኑ እንትን እንዳለ ጥቁር አዝሙድ እጨምራለሁ። ከዛ ልብቱን አለኝ ማለት ነው። 2 ልብቱን እጨምርበታለሁ። ከዛ ምንድነው የማደርገው ውሃ ነው የምጨምረው ማለት ነው። ውሃው ደግሞ ምንድነው የቡስቡስ ውሃ አታድርጉ ውዶቼ ማለት ነው። የቡስቡስ ውሃ አንደኛ ለፀጉራችን ራሱ ስንታጠብ ከወጣን በኋላ ንቅልቅል ማለት ባህሪ ያመጣል። ለምን ምልህ አለው የሆነ ኬሚካል አለው ዙሮ የቡስቡስ ውሃ ማለት ነው። ግን ከሚጠጣ ውሃ አድርጉ ለፀጉራችሁ ስትጠቀሙ፣ ለፊታችሁ የሆነ ነገር ስታረጉ ንጹህ ነገር መሆን አለበት ማለት ነው። እና ልክ እኔ እንደሰራሁት እንዳርጋችሁ ነው መጠቀም። ፀጉራችሁ ቶሎ እንዳድግ ከፈለጋችሁ፣ ለውጥ እንዳሳያችሁ ከፈለጋችሁ፣ እየረገፈ ለረብሻችሁ በዚህ መልኩ ተጠቀሙ። እኔ ለውጥ ያየሁበትን የጠቀመኝን ነገር ነው ማሳውቃችሁ ማለት ነው። ስሪልንም ስላላችሁኝ ነው። በቃ ከዛ ውሃ እንጨምራለሁኝ። ግን ብረት ድስቷ ትንሽ ታኮናቀርም። ቆየኛውን ላንጣው ማለት ነው። ትንሽ መሰለችኝ። በጣም ይቅርታ ማለት ነው። እኔ ቪዲዮን የከፈትኩ መስሎኝ ነበር ማለት ነው። ከኛው ብረት ድስት አድርጌ ውሃ እየጨመርኩ ነበረ። ከዛ ሳይ ቪዲዮን አልከፈትኩም ማለሽ አላሳየኋችሁም ማለት ነው።
ያው እንደምታዩት በዚህ መልኩ ውሃውን አድርጋለሁ። ብረት ድስቱን የቀየርኩት ያኛው ትንሽ ስለሆነብኝ ማለት ነው። ይሄ እንደዚህ ከሆነ በኋላ ያው በዚህ መልኩ ውሃን ጨምሬያለሁኝ። ትንሽ እንትን ብሏል ማለት ነው። ከዛ እሳት ላይ ነው የማደርገው ማለት ነው። ይፈላል። በደንብ ከፈላ በኋላ ይሄ ከዛ ውሃውን አጥልሌ ይሄን ያንበጠብጣለሁ ማለት ነው። እንዴት እንደሆነ እናያለን። ቪዲዮውን እስከ መጨረሻው ተከታተሉ ውዶቼ ማለት ነው። በዚህ መልኩ እሳት ላይ ያደረኩት ቆይ ቅርታ እዚህ ጋር ደግሞ እንትን እንጨምራለን ማለት ነው። ይሄ ሰብር ነው። ወይኔ ለብትኔ አበላሽሁት ሸሚዜ ማለት ነው። 2 ማንካ ጨመርኩኝ ሰብር። ውሃ ማን ነው ይሄን እንትን ስትጨምሩበት ማለት ነው ያፈላችሁትን ውሃ ስትጨምሩበት በጣም ይወፍራል። አሁን እቺ ምን አላት ትላላችሁ፣ ግን በጣም ነው የሚበዛው፣ ይወፍራል ማለት ነው። ገባችሁ? ይሄና 3 ማንካ ነው የማደርገው። ቆይታውታላችሁ እንዴት እንደሚበዛ ማለት ነው። አሁን እቺ ስትዋት ምንድናት እቺ ልትሉ ትችላላችሁ፣ አይታወቅም። ግን ውሃ ስትጨምሩበት በጣም ይወፍራል፣ በጣም ለዛም ነው። እና ደግሞ እኔ ያን ያክል ፀጉሬ ብዙ አይደለም። በዚህ መልኩ ሆኗል። ቆይ እንዳይታያችሁ ይመስለኛል። ሳያችሁ ግን ጢሱ በዚህ መልኩ ሆነ ማለት ነው። ከዛ ጠላለሁኝ። ይሄን ማለት ነው በዚህ መልኩ በጥብጬ አሁን አልቀባውም፣ አሳድረዋለሁ። ገባችሁ? አሳድረውና አሁን ዘይት ጨምራለሁ። ከዛ እሺ ሎሚ ጨምራለሁ። ሎሚ የሚጠቅመው በነገራችን ላይ ፀጉራችሁን እንደዚህ ፎረፎር ወይንም እንደሆነ ይሆናል አይደለ? እንዳያሳከነ ይጠቅመዋል ማለት ነው። የሙጫ ልጅ እኮ ረበሽ። እዚህ ጋር ያጉሎ ዘይት አለኝ ጋይስ ማለት ነው። ባለፈው ነው የገዛሁት። እንግዳ እዚህ ጋር አለችኝ ራሱ። ይችን ግን ለፊት ነው የምጠቀማት። ያጉሎ ዘይት ይቺ ለፊት፣ ይሄ ደግሞ ለፀጉሬ ማለት ነው። እዚህ ጋር ደግሞ ብዙ አይነት ዘይቶች ኮኮናት፣ ብዙ አይነት ዘይት ነበርና በአንድ ላይ ሮዝመሪ ምናምን አድርጌ እንደገና ደግሞ እንትን ሩቤራ እሬት ማለት ነው እሱን ጨምሬ የሰራሁት። ግን አሁን ብርድ ስለሆነ ረግቷል ማለት ነው። ልክ የተነጠረ ቅቤ ይመስሎላችኋል? ወይኔ በላቸው። አሁን የተነጠረ ቅቤ ነው የሚመስለው። ስለዚህ በማንኪያ ነው የምጨምረው። እንደነገርኳችሁ ሂና ፀጉር ያደርቃል። ቢያበዛም ቢያፋፋም ፀጉር ያደርቃል። ስለዚህ ግዴታ ዘይት ያስፈልገዋል። በዚህ መልኩ ማለት ነው። እንደዚህ ስሰራ ምናምን
እህቶቼ ቅርብ በሆንሽልን ይላሉ። እኔ ግን ለሰዋ ከመጣ አስደላቸዋል እያልኩ ማለት ነው። በብዛት ነበር የሰራሁት። በጣም ቆየ ከሰራሁት በነገራችን ላይ። እዛ የአጉሎ ዘይቴን እጨምራለሁ። እዚህ መልኩ እጨምራለሁ ማለት ነው። ከዛ ምንድነው የማደርገው? ገጥሜ አስቀምጠዋለሁኝ። ከዛ ነገ ልቀባ ስል አስፈላጊ የሆኑትን ነገሮች እየጨመርኩ ደግሞ አሳያችኋለሁ ማለት ነው። እሺ። እና በዚህ መልኩ ከቻላችሁ እንዲያርጋችሁ ስሩ ማለት ነው። ያው በተገኘው ነው፣ ግን እኔ ትክክለኛውን መንገድ ነው ያሳየኋችሁ። ገባችሁ? በቃ በዚህ መልኩ እንደምታዩት ወይኔ እንትን እንዳይነካብኝ። ሽታው እንግዲህ እኮ እንትን ይላል፣ ግን ጥሩ ነገር ለማግኘት ስትፈልጉ ምንም ቢሆን ምን ቢሸት ምን ቢላችሁ እጅ መስጠት የለባችሁም ማለት ነው። እንደዚህ ታርጌ ከዛ በደንብ ተዋህዶ አገኘዋለሁኝ ነገ ማለት ነው። እንዴት እያለጩልቅ እያለኛል ማለት ነው። ጡሲ ከዛ እንደዛ አድርጌ ገጥሜ ያስቀምጠዋለሁ ማለት ነው። ይሄን ደግሞ ሲበርድ ፕላስቲክ እንትን ላይ ያስቀምጥና ፍራይዘር አድርገዋለሁ። ለምን ነው ሐራም ማለት ብዙ አይነት ግብአቶች አድርጌ ይሄን መድፋት የለብኝም ማለት ነው። እንደውም ትንሽ ይኖረዋል ይመስለኛል። ይሄንን በሌላን ቀን ስበጠብጥ ይጠቅመኛል ማለት ነው። ወይንም ደግሞ ዝም ብዬ ፀጉሬን በእንትን ባለፈው እንደውም ሰርቻለሁ ማለት ነው። ያው ምንድነው እቀላቅለዋለሁ ማለት ነው። ሁልጊዜ ያው እንትን ላለው ማለት ነው። እሺ ጋይሶች እዚህ ጋር ባለፈው የሰራሁት አለ ማለት ነው። እዛ ጋር ጨምረዋለሁ። ያያችሁት እዚህ ጋር የባለፈው አለ ማለት ነው። እንደዛ አድርጌ በፈለኩኝ ሰዓት ሳላይ ያንቆራቆር ቀባዋለሁ። እና ይሄን ይመስላል። ደግሞ የተቀባሁ እንዴት እንዳሳያችኋለሁ። እስከዛው ድረስ ሰላማችሁ ይብዛልኝ። ስለዚህ ግዴታ ሎሚ እጨምራለሁ ማለት ነው። ድጋሜ ማለት ነው። አሁን ስቀባው
እሺ ማሮቼ የመጣላችሁ የተቀባ ላሳያችሁ ማለት ነው። ለእናንተም ያልሆነው ነገር የለኝ አይደለ? እንደምታዩት ያው እዚህ ጋር ግን ይሄን እየተቀቡ ማሳየት ትንሽ አይመችም ማለት ነው። ሀዋይቼ ተቀብቼ እንዴት እንደሆነ አሳያችኋለሁ። እናንተን ለማሳየት ያክል ነው። እኔ በነገራችን ላይ ፀጉሬ እየበዛልኝ ነው። አሁን እየተሻለው ነው ማለት ነው። በፊት ግን በጣም ስስ ነበር። አሁን ደህና ነው። ለውጥ አግኝቼበታለሁ ማለት ነው። ግን ብዙውን ይሄ ነው። ይሄ በጣም ፀጉር ያበዛልም መበጣጠስ በቃ የሚበጣጠስ ፀጉር ምናምን ያቆማል ማለት ነው። ይሄ ነው ብዙ ጊዜ ይሄን ብጠቀምም ግን መፍትሄ የበለጠ ያገኘሁበት ይሄ ነው ከሁሉም በላይ ማለት ነው። እና እንግዲህ እየተቀባሁኝ ማሳየት እዚህ ጋር አይመችም። ሊቀባን ነው። ከዛ በኋላ እንዴት እንዳደረኩት አሳያለሁ። እሺ አመልከል እንደምታዩት ይሄን ላይ ተቀብቻለሁ ማለት ነው። እዚህ ጋር መቀባት አይመችም። እዛ ላይ ደግሞ ስልኬን ማን ይዝልኛል ማለት ነው። ማስቀመጫው ቦታው አይመችም እና ስለዚህ በዚህ መልኩ ተቀባው ማለት ነው። እንደምታዩት በሻሽ ልጠመጥመው ነው። በዚህ መልኩ ጠማጠምኩ ማለት ነው። እና ማሮቼ ፍቅሮቼ ይሄን ይመስላል ማለት ነው የዛሬ ቪዲዮዬ ማለት ነው። ከወደዳችሁት ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቴ ማለት ነው። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቅንነት ለራስ ነው እላችኋለሁ። ሀባይብ እወዳችኋለሁ፣ አከብራችኋለሁ። ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ ጋይስ፣ እወዳችኋለሁ። ባይ ደህና ሁኑልኝ።